በጎነት ስጦታ ነው። የራስን ሰላም፣ ምቾት፣ ጤና ለሌሎችም ሳይጓድሉ ሳይሰለቹ ሳይሰስቱ ማካፈልን መውደድ ነው። አስራ 3 ዓመት በኢትዮጵያ የአየር መንገድ ሆስተስ ነበር። ቦታ ላይ 4ኛ ዓመቴን ይዣለሁ። ልብሴ ታጠብልኛል። በደንብ እየበላው እየጠጣው እየለበስኩ እኖራለሁ። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ላለፉት 28 ዓመታት ማለትም ከ1990 ዓመተ ምህረት ጀምሮ ወገን ጧሪ አስታማሚ ተንከባካቢ የሌላቸውን ኢትዮጵያውያኖችን ከ4500 በላይ አረጋውያንና አቅመ ደካሞችን አስታዋሽ ያጡትን ከወደቁበት በማንሳት እየተንከባከበ ወገናዊ ኃላፊነቱን በመወጣት በጎ ተግባሩን አጠናክሮ በመቀጠል ታላቅ እመርታ እያሳየ ያለ የነዳያን የበጎ አድራጎት ማህበር ነው። የወደቁትን አንሱ የበጎ አድራጎት ማህበር እነዚህም ሀገር ውስጥ ያሉና ከሀገር ውጭም ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያንን በቂ መረጃን በመስጠት በቴሌቪዥን ዘመኑ ባፈራው በማህበራዊ ሚዲያ እንዲሁም የበጎ አድራጎቱ ዋና ስራ አስፈጻሚ በአካል አሉበት ሀገር ድረስ በመላክ በቂ ግንዛቤን በመፍጠር እጃቸውን እንዲዘረጉ በማድረግ ሚናውን እየተወጣ የሚገኝ የነዳያን የበጎ አድራጎት ማህበር ነው። ስሜ ጥላሁን ኮማ ይባላል። ሻምበል ባሻ ማይ እንግዲህ ወታደር ገብቼ ሬዲዮ ኦፕሬተር ነበር። እንግዲህ እዚህ ከገባው 3ኛ ዓመቴን ይዣለሁ። የቤቴ እንደተኛው ነው አምቡላንስ ወንድም ያመልክቶ አምቡላንስ ይዘው መጥተው የወደቁትን አንሱ ይዘውኝ የመጡት። ይሄን ዓመት ደግሞ በምቾት እንዳለው ነው የምገልጸው። ምክንያቱም መድኃኒት ሲሰጡኛል፣ ምግብ አለ፣ ልብሶች አሉ። ብቻ ተዘርዝሮ እግዚአብሔር እንደው ይሄው ማለት ይሻላል። በሰፊ ሁኔታ ላይ ነው ያለሁት። የሚቸግረኝ ነገር የለም። እነኚህስ ባይኖሩ ነው ቤት ውስጥ እንዳለው ቆዳውኝ ቀር የለም። እርዳታ ያደረጉን ሰዎች እግዚአብሔር ውለታቸውን እንዲከፍላቸው ነው ፈልገው። የወደቁትን አንሱ የበጎ አድራጎት ማህበር እንዴት ተመሰረተ? አቶ ስንታየው የተባሉ ኢትዮጵያዊ ከእርሳቸው በላይ ለሚሰቃዩ የወገን ያለህ ብለው በየጎዳናው በህመም በረሃብ ለሚሰቃዩ ወገኖቻቸው ለመትረፍ ከሚያሰቃያቸው ፋታ በማይሰጣቸው ህመማቸው ውስጥ ከአምላካቸው ጋር ቃል ኪዳን ገቡ። አቶ ስንታየው አብጀ ጥቂት ወደ ኋላ መለስ ብለው ስለ መሰረቱት የበጎ አድራጎት ማህበር ጥቂት ይሉናል። ከእርሳቸው ጋር የቃለ መጠይቅ ቆይታ እናድርግ። እኔ ከራሴ ቁስል ነው የተነሳሁት። ከቁስል ያማል አይደለም ወይም ራብ በጣም ያሰቃያል፣ በሽታም ያሰቃያል። ከራቤና ከስቃዬ ነው የተነሳሁት። እኔ የመጣሁት ከደቡብ ጎንደር በ1981 ዓመተ ምህረት ነው። 4 ጊዜም ጎዳና ላይ ነበርኩ። ጎዳናን አውቃታለሁ። በጣም የሰው ልጅ መሰቃያ ቦታ ነው። በተለይ ለእናቶች ሜዳ ላይ ወድቀው የሚደፈሩበት የሚሰቃዩበት ቦታ ነው እና እዛ ቦታ ላይ ነበርኩ። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር እንግዲህ ቀደም ብሎ እንደተገለጸው ከአንድ ወንድማችን ስንታየው የሚባል ነው የመሰረተው። እሱ ራሱ ችግር ውስጥ ወድቆ ሌሎች የወደቁትን አነሳለሁ ብሎ ቃል ገብቶ በዛ ምክንያት ነው የተመሰረተው። አሁን ከተመሰረተ 28 ዓመት ሆኖታል። መስከረም 1 ቀን 1990 ዓመተ ምህረት ነው። ስለዚህ
እንግዲህ 28 ዓመት ለመሆን ትንሽ ቀናት ነው የሚቀሩት። ስለዚህ ይሄን ያህል ጊዜ ሆኖታል። ባለፉት 28 ዓመታት ከ10,000 በላይ የወደቁ ወገኖቻችንን አቅመ ደካሞችና አረጋውያንን ከጎዳና ላይ አንስቶ ወደ ቤተሰብ የተቀላቀሉም አሉ። እንደገናም ደግሞ ያው የጊዜያቸው ደርሶ ከዚህ ዓለም በሞት የተለዩትን በማሳረፍ በዚህ ሁሉ በበጎ ሁኔታ እንዲያሳልፉ አድርጓል። የወደቁትን አንሶ የነዳያን የበጎ አድራጎት ማህበር በቅድሚያ ለመግለጽ ያህል ፈርቀዳጅ ነው። በኢትዮጵያ ውስጥ በተቋም ደረጃ አረጋውያንና አቅመ ደካሞች እንዲረዱ ተመስርቶ ስራ ሲጀምር ስራ ሲያከናውን፣ ሌላ ደግሞ የበጎ ፈቃድ አገልግሎት መስጠት። የበጎ ፈቃድ አገልግሎት በሁለት ይከፈላል፣ በሙያና በጉልበት ማለት ነው። ሙያ የተለያየ ሙያ ያላቸው ሐኪሞች፣ የግብርና ባለሙያዎች፣ የትምህርት ባለሙያዎች፣ የህንፃ ባለሙያዎች፣ የተለያየ ፕሮጀክት ፕሮፖዛል ፕሮጀክት ባለሙያዎች ያስፈልጉናል። መጥተው እኛን ማገልገል ወይ ደግሞ እዚህ ክሊኒክ አለን፣ መካከለኛ ክሊኒካችን ውስጥ በህክምና ማገልገል ይቻላል። በጽህፈት መሳሪያዎች አሉ። እንደገና ወንበር፣ ጠረጴዛዎች ያስፈልጉናል። ቀደም ብዬ እንዳልኩት ከአልጋም በተጨማሪ ኮምፒውተሮች ያስፈልጉናል፣ ፕሪንተሮች ያስፈልጉናል፣ የጽህፈት መሳሪያዎች ያስፈልጋል። ስለዚህ እዚህ ሁሉ ለመርዳት ብዙ ኢትዮጵያውያን አሉ። ደጋግ የሆኑ ኢትዮጵያውያን ብዙ ናቸው፣ በሀገር ውስጥ በውጭ ያሉ። ስለዚህ በዛርዶን በአካውንታችን ያው ስክሮል ስለሚያደርግ እንድታገዙ ነው የምንጠይቀው። በጎ ሐሳባቸውን በሙሉ ልብ ከወደዱላቸውና ሊደግፏቸው ራሳቸውን ባዘጋጁ በአቶ ንጉሴ ሀብታሙና በአቶ ካሳሁን ከበደ ተባባሪነት በ1990 ዓ.ም የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በሚል ስያሜ ተልእኮንና ራዕዩን በመንደፍ ግብረ ሰናይ ድርጅት ሆኖ ተቋቋመ። ስሜ ንጉሴ ሀብታሙ ይባላል። ያው የምሰራው እዚህ ነው። ያው የስራ ድርሻዬ እንጦጦ ኪዳነ ምህረት አለ ማስተባበሪያ ቢሮ ማለት ነው። እዛ ኃላፊ ነኝ። እዛ ነው የምሰራው። ያው እንግዲህ ስራዬ ሁለት ቦታ ነው፣ እዚህ እመጣለሁ፣ እዛም እሰራለሁ ማለት ነው። አሁን እነዚህ ሰዎች ምን እናደርጋለን ብለን ነው የጠየቅነው። ግላቸውን እናጥባለን፣ ያው ልብሳቸውን እናጥባለን፣ ውሃ እንቀዳላቸዋለን ምናምን ብሎ ነገረን እና ከዛ ወዲያ ያው እኛ ልጆች ስለሆንን ቤተሰብ ማስፈቀድ ስላለብን ቤተሰብ አስፈቀድንና ይሄ በጎ ስራ ነው፣ ስለዛ ብሰሩ ጥሩ ነው ምናምን ብሎ በዛ ጀመረን ማለት ነው። ብዙ ጊዜ እነሱ ጋር ስትሄድ ደስተኛ ሆነ ነው የምትሄደው። ያ ሰዎች ስትያቸው ያው ያስደስቷል፣ ሲመርቁ ምን ሲሉ ሰዎች ህዝቡ ሁላ መጥቶ እነዚህ ሰዎች ቢጠይቋቸው ገንዘብ ምናምን ይዞ ይምጡ አይደለም፣ መጥቶ ሰዎቹን ሰላም ማለት ይሁት ታሪካቸውን ሲናገሩ ሰው ምንድነው አንዳንድ ጊዜ ስትናገረው ተተነፈሳለህ። እነዚህ ሰዎች መጥተው ቢያጫውቱ ገንዘብ አይደለም፣ ሰዎቹ መጥተው እንዴት ናቸው ጤንነታቸው እንዴት ነው ብሎ መጥተው ቢጠይቋቸው ጥሩ ነው። ስሜ ካሳሁን ከበደ እባላለሁ። ሁለታችንም ቤተሰብ አስፈቀድን። ከዛ በኋላ አብረን መስራት ጀመርን። ዛሬ እንጦጦ ኪዳነ ምህረት አካባቢ ከሆነ እዚያ ያሉትን እናጽዳለን። ነገ ቦሌ መድኃኒዓለም ሊሆን ይችላል፣ ወይም ጎዳና ላይ ሊሆን ይችላል፣ ወይም ጎፋ መድኃኒዓለም ሊሆን ይችላል። በየቦታው ነው በዛን ሰዓት የምንሰራው ማለት ነው። ያ አካባቢ እንሄድና የኢትዮጵያ ሕዝብ ደግ ነው፣ የአቅሙን ሁሉም ያደርጋል። ዳቦም ይሰጣል፣ ቆሎም ይሰጣል፣ እንጀራም ይሰጣል። እኛ የእኛ እንትናችን ምንድነው ከዛ ቦታ ላይ እናነሳና የሆነች ቦታ ላይ አጥበን ካስቀመጥን በኋላ ያን ቦታ እናጸዳለን። ከሱ ጋር አብረን የወደቁትን አንሱ፣ የቆሙትን አስተምሩ፣ የሞቱት ቀበሩ፣ ምግባረ ሰናይ የነዳያን መርጃ ማህበር ብለን ያው ሶስታችን አብረን እንትናለን ማለት ነው። እነዚህም ሀገር ውስጥ ያሉና ከሀገር ውጭም ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያንን በቂ መረጃን በመስጠት በሬዲዮ፣ በቴሌቪዥን ዘመኑ ባፈራው በማህበራዊ ሚዲያ እንዲሁም የበጎ አድራጎቱ ዋና ሥራ አስፈጻሚ በአካል አሉበት ሀገር ድረስ በመላክ በቂ ግንዛቤን በመፍጠር እጃቸውን እንዲዘረጉ በማድረግ ሚናውን እየተወጣ የሚገኝ የነዳያን የበጎ አድራጎት ማህበር ነው። ብዙ ሰው
መንገድ ላይ ነው ያለው። ላስቲክ እየለበሰ እየወደቀ ነው ያለው። ስለዚህ ያንን አምጥተው እዚህ ጋር ሰብስበው ወገናችንን ደግሞ በአቅማችን እንድንረዳ መንገዱ ከተከፈተልን በዚህ መንገድ ላይ የመሄድ ግዴታ ነው። ይሄ ውዴታ አይደለም፣ ይሄ ግዴታ ነው። ምክንያቱም ኢትዮጵያ የሆነ ሰው በሙሉ የዜግነት ግዴታ አለበት። እኔ ቤት ያሉት ልጆች ሲወድቁ ዝም እንደማልን ሁሉ አንተ ቤት ያሉትንም ሰዎች ደግሞ ሲወድቁ ዝም ማለት መብት የለኝም። ምክንያቱም ለምን ወደቁ፣ በምን ወደቁ፣ እንዴት ወደቁ፣ በምን እናንሳቸው የሚለውንም አብረን ነው በዛው ልክ ማየት ያለብን ይመስለኛል። ስለዚህ ብቻ እድሜያችን ትንሽ ከፍ ያለን ሰዎች በዚህ መልኩ አስተሳሰባችን ትንሽ ሰፋ ቢል ብዙ ነገር እንለውጣለን ብዬ አስባለሁ። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ ዕውቅና ያገኘ ማህበር እንደመሆኑ መጠን በፈረንሳይ ለጋሲዮን 41 ኢየሱስ በሚባል አካባቢ በበጎ አድራጊዎች ሙሉ ተሳትፎ ባስገነባው ባለ 4 ወለል ህንፃ የአረጋውያንና የአቅመ ደካሞች ማዕከል መካከለኛ ክሊኒክ በእንጦጦ ኪዳነ ምሕረት አንድ የቀበሌና የግለሰብ ቤት በመከራየት እሺ መኮንን ሽፈራው ነጋሽ ማለት እኔ ነኝ። ተሰጥኦዬ የመድረክ እና የሥነ ጽሑፍ ሰው ነኝ ማለት እችላለሁ። ሆኖም ግን ለስኬት አልታደልኩም። ወደ 15 ዓመት ሊሆነኝ ቤቱ መጥቶ እንዲሁ በእግረ መንገዱ እንደሚያልፍ ሰው ሆኖ ነው ያናገሩኝ እና እንደው የሚረዳህና እንደው የሚሰበስብህ አይዞህ የሚልህ ብታገኝ እንዴት ነው? እሱማ በማን ዕድል ተባለ የሚል መልስ ሰጠው። ከዛ በኋላ መጥተው አፋፍሰው ከልሄን አጥበው በቃ ጥሩ እንደው ቆንጆ ልጅ አስመስለው አስቀመጡኝ። ማስተላለፈው መልእክት ይልመድባችሁ፣ ዝለቁበት፣ አይዟችሁ፣ ብድሩን ከምታገኙት ነው የምታገኙት። የእናንተ ዋጋ ከምድር አይደለም፣ ሁሉን ከሚችል ሰማያዊ አምላክ ነው ብለው የራሱ የሆኑ በበጎ ፈቃድ የሚያገለግሉ የሥራ አመራር ቦርድ ያሉት ሲሆን በዋና ሥራ አስፈጻሚና በ6 የተለያዩ ክፍሎች ሥራ አስፈጻሚዎች 62 ቋሚ ሠራተኞችን አቅፎ የያዘ የነዳያን በጎ አድራጎት ማኅበር ነው። እሺ፣ ወይዘሮ አይናለም ኃይል ይባላለሁ። በወደቁትን አንሱ የነዳያን የበጎ አድራጎት ማህበር የፋይናንስ ዋና ክፍል ስራ አስኪያጅ ሆኜ ያገለግላለሁ። የወደቁትን አንሱ የነዳያን በጎ አድራጎት ማህበርን የተቀላቀልኩት በ1992 ዓ.ም ነሐሴ ወር ላይ ነው። እንግዲህ ከዛን ጊዜ ጀምሮ ነው በማህበሩ በበጎ ፈቃድ ሳገለግል ነበረ። የወደቁትን አንሱ የነዳያን በጎ አድራጎት ማህበር በቃ እግዚአብሔር ስራውን የሚገልጽበት ቤት ነው። እጅግ በጣም ለህልና ትልቅ እርካታ የሚሰጥ ቤት ነው። ህዝቡን በማስተባበር ነው። በተለይም ወደ እንጦጦ ሐመር ኪዳነ ምሕረት መስረታችንም እዛው ነው የነበረው እና የሚመጣውን የህብረተሰብ ክፍል በማስተባበር ነው እንግዲህ እዚህ ጋር የተደረሰው። ከትንሿ ደቃቋ ሳንቲም አንስቶ እስከ ትልቁ እዚህ ቤት ላይ እጁን ያላሳረፈ ኢትዮጵያዊ የለም፣ ይህን ቤት አይቶ ማለት ነው። እና መላውን ኢትዮጵያን ህዝብ ላመሰግነው እወዳለሁ። ሙሉ ስሜ ዮናስ ፈለቀ እባላለሁ። የመጣ ነው ከራስ ደስታ ዳምጠው መታሰቢያ ሆስፒታል። በጣም በሚገርምና በተለየ ሁኔታ የወደቁትን አንሱ ብዙ ተቋማትን እንደዚህ አይተናል። አረጋውያን የሚታከሙበት፣ የአእምሮ ህሙማን የሚታከሙበት፣ የወደቁትን አንሱ የተለየ ነው። ትኩረት ተሰጥቶት ሲሰራ አይተናል። ለዛም ነው እኛ እየመጣን በየጊዜው ይህንን አገልግሎት እንድንሰጥ ያነሳሳ። የወደቁትን አንሱ መሰረታዊ ፍላጎት ከመስጠት በተጨማሪ ሕክምናው ላይ በደንብ ተከታታይ ሆስፒታል ነው የሚመስለው። ይህ መቆያ መሰረታዊ ፍላጎት የሚሰጥበት ቦታ ብቻ ሳይሆን እንደነገርኳቸው ሕክምና ሆስፒታል የሚሰጥበት ቦታ ነው የሚመስለው። ክትትል እዚህ ይደረግላቸውና ይህንን በቃ በተለየ ሌሎች ተቋማትም እንደ እንትን መውሰድ አለባቸው ብዬ ነው የማስበው። ማኅበሩ በከፍተኛ ሁኔታ የሚቸገርበትን በጥቂቱ ለመጥቀስ ስንሞክር የምግብ፣ የንጽህና ዕቃዎች፣ መድኃኒቶች፣ ብዙዎች አቅመ ደካሞች ራሳቸውን ችለውም ለመጸዳዳት ስለሚያቅታቸው እነርሱን ለመንከባከብ ዳይፐር አስፈላጊ ስለሆነ በፍጥነት ዳይፐር ስለሚያስፈልጋቸው በጎ አድራጊዎች በደንብ እንዲያስቡበት ለመጠቆም እንወዳለን።
ዊልቸር፣ የመኝታ አልጋዎች፣ ወንበርና የመሳሰሉት በጣም ከመቸገራችን አልፎ በየጊዜው እየከበደን መሆኑ በዚሁ አጋጣሚ ለማሳሰብ እንወዳለን። ውድ ኢትዮጵያውያን በጎ አድራጊዎች ተስካር፣ ዝክር፣ ክርስትና፣ ልደት፣ ሰርግ፣ ዘካ፣ ኒካና የመሳሰሉትን ዝግጅቶች ለማድረግ ስታስቡ ከነዚህ አስታዋሽና አለባይ ከሚያስፈልጋቸው ወገኖቻችሁ ጋር ብታሳልፉ እንዲሁም ከፈጣሪ ዘንድ በረከትን በህሊናም የዘላለም እርካታንና በሕይወት ጉዞም የዘላለም ስንቅን ማግኘት ነውና በጎ አድራጊ ኢትዮጵያውያን በአገር ውስጥም ከአገር ውጭም የምትገኙ በጎ ማድረግ የሚያስደስታችሁ የተለመደውን ትብብራችሁን ለዚህ በጎ አድራጎት ማህበር እንዳትነፍጉት በአድራሻችን በኢሜል፣ በገጸ ደር ወይም ዌብሳይት፣ በፌስቡክ፣ በስልክ ቁጥሮቻችን በመጻፍ በመደወል ሁሌም ከጎናችን እንዳትለዩን በፈጣሪ ስም አደራ ለማለት እንወዳለን። በማህበሩ የባንክ አካውንት በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በኮኦፐሬቲቭ ኦፍ ኦሮሚያ፣ በህብረት ባንክ፣ በንብ ባንክ፣ በዳሸን ባንክ፣ በአባይ ባንክ፣ በቴሌብር አድራሻ በበጎ አድራጎቱ ማህበሩ አድራሻ በአካልም በመገኘት ኢትዮጵያዊ ትብብራችሁን እንደማትነፍጉን በመተማመን ነው። በጎ ማድረግ የሕይወት ስንቅ ነው። የወደቁትን አንሱ። የነዳያን የበጎ አድራጎት ማህበር አዲስ አበባ ኢትዮጵያ 2018 ዓመተ ምህረት። እንግዲህ እኔ ያደረጉትን እግዚአብሔር ይስጥልን ነው የምለው። ሁሉንም የተሳተፉትንም ያልተሳተፉትንም እንዲሳተፉ ያድርግ ነው እግዚአብሔር የምለው። ምክንያቱም ይሄ የእያንዳንዱ ግዴታ አለበት። ግዴታችን ነው። ሃይማኖት አይገልጽም። ሰው መሆን ብቻ ነው። ሰው ነው የወደቀው። ሰው ደግሞ ሲወድቅ ደግሞ እኔ ሃይማኖቴ እንዲህ ነው ብሎ አይደለም፣ ያ እምነቱ አይደለም የጣለው፣ ሰውነቱ ነው የጣለው። ስለዚህ እኔ መልእክቴ ያደረጉ ሰዎች እግዚአብሔር ይስጥልን፣ ዘራቸው፣ እውቀታቸው፣ ገንዘባቸው የተባረከ ይሁን። ግን ለኢትዮጵያውያን የማስተላልፈው አንደኛ የወደቁትን እናንሳ ነው። ሁለተኛ የሞቱትን እንደየሃይማኖታቸው ቀባሪ የሌላቸውን እንቅበር ነው። ሶስተኛ የቆሙትን ልጆቻችንም ከቤተሰቦቻችን ጀምሮ ሃይማኖትን እንደየሃይማኖታችን ሃይማኖትን እንደመግባር እናስተምር። የወደቁትን እናንሳ፣ የሞቱትን እንቅበር። የቆሙትን ሃይማኖትን ከመግባር ከሰራን ካስተማር አገር ትለወጣለች። የዚህ ድርጅት ኃላፊ የሆኑትም ሁሉ አቶ ስንታየው የሚባሉት አንቀሳቃሹ እድሜ ጸጋ በረከቱን ያድላቸው፣ እግዚአብሔር ይባርካቸው። ሰራተኛውም ከስር ያሉ ሰራተኞችንም ሁሉንም እግዚአብሔር ይጠብቅልን። እኛ እነሱን አይተን ነው የመጣን። እነሱ እኛን እየደገፉን እያበሉን እያጠጡን እየረዱን ነውና ረዳታቸው እየቀጠለ ነው። አሁንም ወደፊትም እግዚአብሔር እድሜ ጤና ይስጣቸው። እኛን የደገፈ ሁሉ እግዚአብሔር ይስጠው። ኢትዮጵያ አምላክ እግዚአብሔር ይጠብቃችሁ። ስላደመጣችሁን ያመሰግናለሁ።